ብዙ ዲቴሎች አሉ። ከዛ ውስጥ አንዱ ምንድነው የነበረው? እባክህ ከኢሳያስ አፈወርቅ ጋር አስታርቀን። ፌስ ሴቪንግ ማለት ነው። እኛ በእርግጥ ጦርነቱን አንፈልገውም። በተቻለ መጠን ፋኖ ለኤግዚስተንሳችን ችግር የፈጠረው ፋኖ ነው። ሰራዊታችን ሊዋጋ የማይችልበት ሂደት ውስጥ ነን ያለነው። ህብረተሰቡ አባንደን እያደረገን ነው። ስለዚህ ተማጸንልን። ለግብጽም ከዚህ በፊት ፕሮሚስ በገባሁት መሰረት ለአይሲስ የገባሁት ፕሮሚስ መሰረት የአባይ ግድብ ሙሌት በሚፈልጉት ሁኔታዎች እየተካሄደ ስለሆነ ድሌይ ስለሆነ ምንም አይነት ስራዎች እየተካሄዱ አይደለም። ይሄንን ለአልሲሲ ንገርልኝ፣ ቃሌን ጠብቄያለሁኝ። የአረብ ሊግ እንድንሆንም በጠየቅነው መሰረት ሰፖርት ልትሰጠን። እኔን የጠሉኝ እንደዚህ ብሎ ነው ያለው። እኔን የጠሉበት ዋናው ምክንያት እስላም በመሆኔ ነው። ያጣልል እኮ እስላም በመሆኔ ነውና እርዳታ ፈልጋለሁ። ሄደህ እነኚህን በሙሉ በስነ ስርዓት አስረዳልኝ። ለጠየቃችሁት ማንኛውም ድርጊት ተባባሪ እሆናለሁ። አማልደኝ ነው ያለው። በዚህ ምክንያት የሶማሌው ፕሬዝዳንት ሄዶ ከአልሲሲ ጋር ተናገረ፣ አስረዳ። ይሄን ብለዋል። ኢሳያስም ጋር ሄዷል። የሶማሌው ፕሬዝዳንት ኢሳያስም ጋር ሄዶ ይሄንኑ ልመናውን አቅርቧል። ፋኖን አትርዳቸው፣ እርዳታ አታድርግልኝ። የተፈለገውን ማድረግ እንችላለን። እርዳታ ለፋኖ እንዳይደረግ ፕሮሚስ ይግባልኝ፣ ወረራ የሚለውንም ማቆም እንችላለን ነው ያለው። የሶማሌ ፕሬዝዳንት ሄዶ ይሄንኑ ነው ለኢሳያስ አፈወርቂ ነገር። ግብጽም ሄዶ ይሄንኑ ነው የተናገረው። አልቲሜትሊ ከእንግዲህ በኋላ በስንት ልፋት ያገኘነውን የእስልምና ሃይማኖት ክብር አጎናጽፈን ያለውን ሂደት ሊያፈርሱ የመጡ ናቸው፣ ሊንዱ የመጡ ናቸው። እርዱኝ ነው ያለው። እናንተ ናችሁ ያላችሁን። ሄዶ ነው የለመነው። ይሄን ልመና ነው ያቀረበው ማነው ስሙ አልቡርሃን፣ ለሱዳኑ መሪ አልቡርሃን ምንድን ነው ያለው? አልቡርሃን እኛ ከአማራው ጎሳ ጋራ ያባላን አብይ አህመድ አሊ ነው። እስላም በመሆኔ ነው የጠሉኝ። እስላም ኢትዮጵያ ውስጥ አይነግስም እያሉ ስለሚሉ በዚህ መሰረት እኔ ብመጣ በስልጣን ላይ ይሄው በአስቸኳይ አገሪቷ እየበለጸገች ያለችውን ብልጽግና በመቃወም ይሄን እያደረጉ ነው ያሉት ብሎ ነው ያለው። ምንድነው አልቡርሃን ይሄን ወዶ ራሱ ግቡ ብሎ አስገብቶን ከአማራው ጋራ ጦርነት እንድንማዘዝ 100 ኪሎ ሜትር በላይ ጋብዞ አስገብቶን ይሄው አሁን በችግራችን ጊዜ ይሄው አማራ
የተባለው ነው ስደተኞቻችንን አኮመዴት ያደረገው።